ካፕ ስርጎ ባላለው በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ ነኝ። ራፋኤል ሊጋል ሰርቪስስ የሚባል የራሴ ካምፓኒ አለኝ። በዛ ድርጅት ውስጥ ሲኢኦ ሆኜ ነው እየሰራው ያለሁት። ከዛ በተጨማሪ ደግሞ ተስፋ ሎ ኦፊስ በሚባል ቢሮ ውስጥ ሊጋል አናሊስት ሆኜ እሰራለሁኝ። የመጀመሪያ ዲግሪን በኢትዮጵያ በአዲስ አበባ ዩኒቨርሲቲ ነው ያስኩት በሎ ስኩል። ሁለተኛ ዲግሪን እዚህ ጆርጅ ታውን የተማርኩት። ከዛ በፊት ሰብአዊ መብት ወይም ደግሞ ሂውማን ራይትስ በሴንተር ፎር ሂውማን ራይትስ እዛ አዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪን ደግሞ ሰርቻለሁ ማለት ነው። እዚህ አሜሪካን ሀገር ደግሞ በጆርጅ ታውን ዩኒቨርሲቲ ሎ ሴንተር ሌላ ማስተርስ ዲግሪ ኢንተርናሽናል ሊጋል ስተዲስ የሚባል ደግሞ ሌላ ማስተርስ ዲግሪ ሰርቻለሁ ማለት ነው። አዲስ አበባ ዩኒቨርሲቲም ደግሞ በተወሰነ መልኩ አስተምሬያለሁ ሎ ስኩል። ከዛ በተጨማሪ ደግሞ እዚህ ጆርጅ ታውን ዩኒቨርሲቲ ሎ ሴንተር ደግሞ ሪሰርች አሲስታንት በመሆንም ሰርቻለሁ። ኢሚግሬሽን ጉዳይ ያላቸው ደንበኞችን ራፋኤል ሊጋል ሰርቪስስ ያግዛል ማለት ነው። ምናልባት ማንኛውንም አይነት የተለያዩ አብረውን የሚሰሩ ሊጋል አናሊስቶች፣ አተርኒስ፣ ላይሰንስድ አተርኒስ አሉን። ድጋፍ የምትፈልጉ ካላችሁ እዚህ ጋር በምንጽፈው ስልክ ቁጥር ደውላችሁ ልታገኙ ትችላላችሁ። ስለምትከታተሉን በድጋሚ እናመሰግናለን። ሰላም ጤና ይስጥልኝ። ይህ ከብካፕ ፖድካስት ነው። በከብካፕ ፖድካስት የተለያዩ የህግ ጉዳዮችን በተለይም ደግሞ የኢሚግሬሽን ጉዳዮችን ይዘንላችሁ እንቀርባለን። አብራችሁን ቆዩ። የአሜሪካን ሀገር ዜግነት አለኝ። እጮኛዬ ያለችው ኢትዮጵያ ነው። በመልኩ ላመጣት እችላለሁ። ሰላም ጤና ይስጥልኝ። በድጋሚ ከብካፕ ነኝ። እንግዲህ አንድ ሰው የአሜሪካን ሀገር ዜግነት ያለው ከሆነ እጮኛውን በእጮኛ ቪዛ ወይም ደግሞ ፔቲሽን ፎር ኤሊያን ፊያንሴ በሚባል መንገድ እጮኛውን ወደ አሜሪካን ሀገር ማምጣት ይችላል። በድጋሚ አንድ ሰው ይህንን ጥቅም መጠቀም የሚችለው ወይም ደግሞ እጮኛውን ወደ አሜሪካን ሀገር በእጮኝነት ቪዛ ማምጣት የሚችለው የአሜሪካን ሀገር ዜግነት ያለው የሆነ ብቻ ከሆነ ነው። ይህ ምን ማለት ነው? አንድ ሰው ፐርማነንት ሬዚደንት ከሆነ በአሜሪካን ሀገር ወይንም ደግሞ ያለው የመኖሪያ ፈቃድ ከሆነ እጮኛውን ወደ አሜሪካን ሀገር በእጮኛ ቪዛ ማምጣት አይችልም። ወይንም ደግሞ የአሜሪካን ሀገር የመኖሪያ ፈቃድ ያላት ሴት እጮኛዋን ወደ አሜሪካን ሀገር በእጮኛ ቪዛ ማምጣት አትችልም። ወይም ደግሞ ማንኛውም ሌላ ስታተስ ያለው ሰው እጮኛውን እንግዲህ በእጮኝነት ቪዛ ወደ አሜሪካን ሀገር ማምጣት አይችልም ማለት ነው። ይሄ ማለት አንድ ሰው በእጮኝነት ቪዛ ወደ አሜሪካን ሀገር እጮኛውን ለማምጣት የግድ የአሜሪካን ሀገር ዜጋ መሆን ይጠበቅበታል ማለት ነው። እንግዲህ የአሜሪካን ሀገር ዜጋ ከሆንኩኝ በምን መልኩ ነው በምን መንገድ እጮኛዬን ወደ አሜሪካ ላመጣ እችላለሁ ከተባለ አንድ ሰው ፔቲሽን ፎር ኤሊያን ፊያንሴ በሚባለው ማመልከቻ በኩል እጮኛውን ወደ አሜሪካን ሀገር ለማምጣት የተለያዩ ሪኳየርመንቶች አሉ። አንደኛ ብዙ ጊዜ ከሚደርሰን ጥያቄ ውስጥ እጮኛዬን 1 አመት ብቻ ነው ዴት ያረኳት ወይም ደግሞ ከእጮኛዬ ጋር ገና 6 ወራችን ነው እጮኛዬን ማምጣት እችላለሁ ወይ? ሳመጣስ ምንድነው የሚጠበቅብኝ? ምን ማድረግ እንዳለብኝ አላውቅም የሚሉ ጥያቄዎች ይደርሱናል። ከዚህ በተጨማሪ ደግሞ ሚስቴን በእጮኝነት ቪዛ ማምጣት እችላለሁ የሚል ትንሽ ግርም የሚያስብል የሚመስል ግን ለጠያቂው ግን ኖርማል የሆነ ጥያቄ ደግሞ በተደጋጋሚ እንጠየቃለንና አንድ ሰው በእጮኝነት ቪዛ እጮኛውን ወደ አሜሪካን ሀገር ለማምጣት ያ ሰው የግድ መጪው ማለት ነው አስመጪውም ሆነ መጪው እጮኛ መሆን አለበት። ጋብቻ ካለ በእጮኝነት ቪዛ ወደ አሜሪካን ሀገር እጮኛን ማምጣት አይቻልም። ይሄ እጮኝነት ቪዛ ምንድነው? ጥያቄው ምንድነው ማዕከል ያደረገው የሚለውን ጉዳይ ስናነሳ እጮኛዬ ወደ አሜሪካን ሀገር ትምጣና ነው ጥያቄው፣ ወይም ደግሞ ይምጣና ለሁለቱም ስለሚሆን ነው። እዚህ ጋር ያው ጀንደር ብዙም እንትን ፋክተር ለሁለቱም ጀንደር ይሆናል። ስለዚህ እጮኛዬ ወደ አሜሪካን ሀገር ይምጣና ወይንም እጮኛዬ ወደ አሜሪካን ሀገር ትምጣና በ30 ቀን ውስጥ በ90 ቀን ውስጥ አፖሎጃይዝ በ90 ቀን ውስጥ within 90 days እንድንጋባ ይፈቀድልን የሚል አንድምታ ነው ያለው። ይሄ ምን ማለት ነው? የእጮኝነት ቪዛ ዋናው ዓላማው እጮኛው ወደ አሜሪካን ሀገር እንዲገባ አድሚት እንዲደረግ በቪዛ እንዲፈቀድለት የሚቀርብ ጥያቄ ሲሆን ዋናው ዓላማው ግን እነዛ እጮኛ ማቾች ጋብቻ እንዲፈጽሙ መንገድ መክፈት ነው ማለት ነው። ስለዚህ ኦሬዲ ጋብቻ ያላቸው ሰዎች አንደኛ ያው የእጮኝነትን ደረጃ ተዘሏል ማለት ነው አይደል? ጋብቻ ካለ
ከዛ በዘለለ ደግሞ ጋብቻ ያለው ሰው በእጮኛ ስታተስ በእጮኝነት አንድ ሰው ወደ አሜሪካን ሀገር የሚመጣው ጋብቻ ለመፈጸም ስለሆነ ኦሬዲ ጋብቻ የተፈጸመ ከሆነ ግን ፔቲሽን ፎር ኤሊያን ሪሌቲቭ በሚባል ሌላ መንገድ ሌላ ቀን በምንነጋገርበት ሌላ መንገድ ነው እንጂ መምጣት የሚቻለው በፔቲሽን ፎር ኤሊያን ፊያንሲ መምጣት አይቻልም ማለት ነው። ስለዚህ ይህንን ማይንድፉል መሆን በጣም ያስፈልጋል። ግን ያው መረጃ አዲስ ስለሚሆን አንዳንድ ጊዜ ለተጋቢዎችም ሆነ ለተለያየ ማህበረሰብ ክፍል ግር ሊል ይችላል። ስለዚህ አንድ ሰው እጮኛውን ወደ አሜሪካን ሀገር ለማምጣት የተለያየ መጠቀም ያለበት ማሳየት ያለበት የተለያዩ ሰነዶች ማቅረብ ያለበት የተለያዩ ፕሩፎች መረጃዎች አሉ ማለት ነው። ለምሳሌ within the last 2 years ባለፉት 2 ዓመታት ጊዜዎች ውስጥ ያ ሰው ከእጮኛው ጋር በአካል የተገናኘ መሆኑን ማሳየት መቻል አለበት። የዩኤስ ሲቲዝኑ ከዛች ከእጮኛው ጋር ወይም ደግሞ የዩኤስ ሲቲዝኗ ከእጮኛዋ ጋር ባለፉት 2 ዓመታት ከአሜሪካን ሀገር ያው ውጪ ነው የሚሆነው በቪዛ ስለሆነ ያ ሰው የሚመጣው ማለት ነው መገናኘታቸውን ማሳየት መቻል አለበት ማለት ነው። ያም ሰው ለምሳሌ በሌላ ቪዛ አሜሪካን ሀገር መተው ተገናኝተው ከሆነ ብቻ ዋናው ማሳየት ያለባቸው ምንድነው በአካል ተገናኝተን ነበር within the last 2 years ባለፉት 2 ዓመታት በአካል ተገናኝተን ነበር ብሎ ያንን ማሳየት ይጠበቅበታል። እንግዲህ ያንን ለማሳየት የተለያዩ ሰነዶች ለምሳሌ ወደዛ ሀገር የተሄደበትን ቲኬት ቦርዲንግ ፓስ ቲኬት የተገዛበትን ሪሲት የመሳሰሉት አንዳንዶች ኤሌክትሮኒክ ቪዛም ኢቪዛ ኢሹ የሚደረግላቸው ስላሉ ዩኤስ ሲቲዝንስ ያንን ኢቪዛ የመሳሰሉትን ማሳየት ይጠበቃል ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ፎቶግራፍስ አብረው የተወሰዱ የተለያዩ ሁለቱ እጮኛማቾች የተነሱትን ፎቶግራፍ ደግሞ ማሳየት ይጠበቅባቸዋል ማለት ነው። አንዳንድ ሰው ለምሳሌ ኢንጌጅ ሳረግላት ፎቶ ባይኖረኝ ይሆናል ወይ ብሎ የሚጠይቀን ብዙ ደንበኛ አለ። ይሆናል የግድ አንድ ሰው ኢንጌጅመንቱም የግድ ፎርማሊ within the American definition of engagement ላይሆን ይችላል። ታገቢኛለሽ የሚለውን ጥያቄ ሳቀርብ ፎቶ ከሌለኝ ይሆናል የሚለው አሉና እኛ ብዙ ጊዜ እንደዛ አይነት ፎቶዎችን ያላጠቃለለ ማመልከቻ ብናመለክትም ብዙ ጊዜ ተቀባይነት ያገኛልና ስለዚህ ግን ፎቶ አንድ ላይ ለምሳሌ አብረው ጊዜ ሲያሳልፉ ሻይ ሲጠጡ ከቤተሰብ ጋር ሆነው የመሳሰሉት አይነት ፎቶዎች አብረው ግን የነበሩ መሆኑን within those last 2 years አብረው የነበሩ መሆኑን ደግሞ የሚያሳይ ፎቶግራፎች ያስፈልጋል ማለት ነው። እንግዲህ ከዛ በተጨማሪ letter of intent የሚባል አለ። ያ ደግሞ letter of intent ያቺ እጮኛ ወይም ደግሞ እጮኛው እንግዲህ የቀያየራችሁ ስሙልኝ ወደ አሜሪካን ሀገር ከገቡ በኋላ በ90 ቀናት ውስጥ within 90 days 3 months ማለት ነው እንደሚጋቡ ጋብቻ እንደሚፈጽሙ ቃል የሚገባበት ደብዳቤ letter of intent ይባላል። ያንን letter of intent ደግሞ ሲግኔቸር ተደርጎበት ላዩ ላይ ዌት ሲግኔቸር ይሄ በእጅ በእስክሪብቶ የሚፈረም ማለት ነው እሱ ተደርጎበት አብሮ ኢንክሉድድ መሆን አለበት። እንግዲህ እነዚህ የተወሰኑ መረጃዎችን ነው። በዲቴል ደግሞ ምንድነው የሚያስፈልጉት መረጃዎች የሚሉትን ወይም ደግሞ ምን አይነት ፎርሞችን ነው የምንሞላው ሌላስ ኢንክሉድድ መሆን ያለበት ነገር አለው የሚለውን ተጨማሪ መረጃ የምትፈልጉ ከሆነ እንግዲህ ስልካችንን እናስቀምጥላችኋለን። በዛ ስልክ ደውላችሁ መረጃ ልጠይቁን ትችላላችሁ። ዋናው ግን ፊያንሴ ፔቲሽን ፎር ኤሊያን ፊያንሴ የሚጠየቀው ዶክመንት እነዛ ሁለት እጮኛማቾች አንደኛ እዚህ እጮኛው ከመጣች በኋላ ጋብቻው እንደሚፈጸም የሚያሳይ መሆን አለበት። ከዛ በተጨማሪ ደግሞ ባለፉት 2 ዓመታት within 2 years የተገናኙ መሆን አለበት። ይህ በድጋሚ የከብካ ፖድካስት ነው። አብራችሁን ቆዩ። ለምሳሌ አንዳንድ ደንበኞቻችን ባለፈው 2 ዓመት ውስጥ እጮኛዬን አላገኘኋትም ግን እጮኛዬ ናት እሱን ለማሳየት የተለያዩ መረጃዎች አሉኝ የሚሉን አሉ። እንግዲህ በ2 ዓመት ውስጥ መገናኘታችሁን ማሳየት አንዱ ሪኳየርመንት ነው። ግን ኤክሰፕሽን አለ። ባለፈው 2 ዓመት ውስጥ ያልተገናኛችሁ በአካል ከሆነ there is an exception። ስለዚህ ያለውት የሃይማኖት ሁኔታ አይፈቅድም ወይ የሚል የተለያዩ ጥያቄዎች ማሳየት ፕሩቭ ማድረግ ያለባችሁ ሪኳየርመንት አለ። ስለዚህ ይሄንን ሪኳየርመንት ማሳየት መቻል
ይጠበቅብናል ማለት ነው። በጣም ጠበቅ ያለ ሪኳየርመንት ነው። ብዙ ጊዜ ኦቨርካም ለማድረግም ቀላል አይደለም። ስለዚህ የሚቻል ከሆነ within these 2 years በአካል ሄዳችሁ ማግኘት የምትችሉ ከሆነ ሄዳችሁ በአካል ብታገኙ በጣም የተሻለ ይሆናል ማለት ነው። ያንንም ደግሞ አሁን ከላይ ሊስት ያደረኳችሁን ሰነዶች በማሳየት እንግዲህ ኤክሰፕሽኑን ሚት ልታረጉ ትችላላችሁ ማለት ነው። እንግዲህ ከዚህ በተጨማሪ የፊያንሴ ፔቲሽን ምን ያህል ጊዜ ይወስዳል የሚል ጥያቄ አለ። የፊያንሴ ፔቲሽን በአንጻሩ ከብዙ የኢሚግሬሽን ማመልከቻዎች ይልቅ በጣም ፈጣን በሆነ ሁኔታ ከሚጸድቁ የማመልከቻዎች መካከል አንደኛው ነው። እንደየሁኔታው በጣም ብዙ ጊዜ ከ4 ወር እስከ 6 ወር ባለው ጊዜ ውስጥ ማመልከቻው ጸድቆ ብዙ ደንበኞች ወደ አሜሪካን ሀገር የሚገቡበት ሁኔታ ነው ያለው። ስለዚህ በአንጻሩ ፔቲሽን ፎር ኤሊየን ፊያንሴ በጣም ፈጣን የሚባል አይነት ፕሮሰሲንግ ታይም ነው ያለው ማለት ነው። ይህ የሚሆንበት ምክንያት በጣም ብዙ ወረፋ ወይንም ባክሎግ የምንለው ስለሌለ ነው። አሁን ፔቲሽን ፎር ኤሊየን ሪሌቲቭ ለምሳሌ ስፔሲፊካሊ በጋብቻ ላሉ ደንበኞች ስናየው እስከ 2 ዓመት እስከ 3 ዓመት ድረስ እየወሰደ ነው። በፊያንሴ የሚቻል ከሆነ ጋብቻ ገና ያልተፈጸመ ከሆነ በፔቲሽን ፎር ኤሊየን ፊያንሴ በኩል ማምጣቱ በጣም የተመከረ ይሆናል ማለት ነው። እንግዲህ ዛሬ በፔቲሽን ፎር ኤሊየን ፊያንሴ ዙሪያ ማመልከቻ ዙሪያ ተነጋግረናል። በሚቀጥለው ሳምንት ደግሞ ዘርዘር ያሉ የተለያዩ የኢሚግሬሽን ሕግ ጉዳዮችን ይዘንላችሁ ለእናንተ ይጠቅማል የምንለውን የተለያዩ መረጃዎችን እና አስተማሪ የሚሆኑ አይዲያዎችን ይዘንላችሁ እንቀርባለን። እንግዲህ ይሄ መረጃ ይጠቅማል ብላችሁ ካሰባችሁ ለወገኖቻችሁ፣ ለቤተሰቦቻችሁ አጋሩ። እስከዛው ድረስ በሰላም ቆዩ።